ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በድምጽ መጥቼ አላውቅም። ዛሬ ነው የመጣሁት። ዛሬ ደግሞ የመጣሁበት ምክንያት ምንድነው? አሁን ለታ አይታችኋል፣ ፍራንክ አርግተውኛል። ፍራንክ ላረጋቸው ነው። ዛሬ እህትና ወንድሜ ቤተክርስቲያን ስግደት አንድ ላይ ነበረ። ከስግደት እኔ ቀደም ብዬ ነው የመጣሁት። ልጅ ቤትቼ ስለሄድኩ ማለት ነው። ያለቅሳል ምናምን ብያቸው፣ አሁን እነሱ ቅድም ደውለውልኛል፣ እየመጣ ነው ምሳ አቅርቢልን ብለውኛል። አሁን ምንድነው ፍራንክ ማድረጋቸው? ምሳ የለም እላቸዋለሁ። ምን እንደሚሉ እናያለን። እስኪ ምሳ የለም ሰርተን ነው የምንበላው ምናምን እላቸዋለሁ። እስኪ ሪላክሽናቸውን እናያለን። አሁን በጣም ርቧቸዋል። አሁን ስሳለ 12 ሰዓት ብሏል። በጣም ርቧቸዋል ምናምን ፀሐዩ ምን አለና ቅልስልስ ብለዋል። በእግራቸው ነው በዛ ላይ እየመጡ ያሉት። ምሳ የለም እላቸዋለሁ። ሪላክሽናቸውን እናያለን። ተከታተሉ። ወደ ፍራንኩ የምን ምሳ ምሳ የለም። አሩፍ እንዴ ካዲያ ምሳ የለም። ምን እየጠበቃችሁ ነው ቁጭ ብላችሁ? ምግብ የለም። አልሰራችም ሰራተኛዋ። እኔስ በጣም አልተሰራም፣ ገና ሊሰራ ነው። ተነሱ፣ ነጠላችሁ ቁጭ ቁጭ አድርጎ ወደ ስራ። ሰርታችሁ ነው የምትበሉት። የለም። አይ ምሳ ደግሞ ካባራችሁ 300 ብር 50 ብር ተካፈሉ። ምሳ ብሉበት፣ ቆቆር ብሉበት። ችግር አለው። እንደውም በጾማ ታሪፍ ነው። አዎ በጾማ ታሪፍ ነው።